ስለኛ የሚማልደው የሚለው በስጋ ወራት ለምሳሌ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናግሯል አይደለ? አንዱን ቃል ብቻ ብንይዝ አሁን ይሄ ከዚህ ቃል የተነሳ ስለኛ የሚማልደው ሊባል ይችላል። ልዩነቱ ምንድነው? ወደ ማን ነው የሚማልደው ያለ እንደሆነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 18 ላይ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ከራሱ ጋር ካስታረቀን እንግዲህ ከራስ ጋር ማስታረቅ ምንድነው ያለ እንደሆነ ስለኛ የሚማልደው ያለው አባቱ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል አብ ብቻ አይደለም ይቅር የሚል ራሱ ይሄ እየጸለየ ያለው እየተናገረ ያለው አምላክ ይቅር የሚል ነው። በስጋው ስጋን ስለለበሰ እንደኛ ሰው ስለሆነ የሚያደርጉትን አያውቁምና ይቅር በላቸው አለ። እየተቸነከረ ነው፣ እየደማ ነው። ለሚያደሙት አጥንቱ እስኪታይ ለገረፉት ለነሱ የሚያደርጉትን አያውቁምና ይቅር በላቸው እያለ ፍቅርን እያሳየ ነው። ይሄ የለበሰው ስጋ ነው። ይቅርታስ የማን ነው ያለ እንደሆነ የሱ ነው፣ የአብም ነው፣ የመንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ ይቅር ይላሉ። ቅዱስ ጳውሎስ በኤፌሶን መልእክቱ አንድ ጌታ ነው የሚለው። አንድ ጌታ ማለት ይቅር የሚሉት ሶስቱም ናቸው እንጂ አብ ብቻ አይደለም፣ ወልድ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም። ስለዚህ ስጋነቱን የሚያመለክት ነው። ይሄ ሰው መሆኑን የሚያመለክት ነው። የመጀመሪያው ምክንያት ማለት ነው ስለኛ የሚማልደው የሚለው ይሄው የሚያደርጉትን አያውቁምና ይቅር በላቸው እያለ ሰማ ነው። ከዚያ ውጪ ቅዳሴ አትናቴዎስ ላይ አንድ ደስ የሚል ቃል አለ። ወልድ ሆይ እንደ ጥንቱ ማለት እንደ አርቡ ጩህ እንዲህ በል ላማ ሰበቅታኒ አምላኬ ለምን ተውከኝ በል የሚያደርጉትን አያውቁምና ይቅር በላቸው በል ይላል። እና ስለኛ የሚማልደው ማለት ዛሬም ድረስ የክርስቶስ ስጋና ደም እኛ ከሱ ጋር እንድንኖር የሚያደርጉትን አያውቁምና ይቅር በላቸው የሚል ስጋና ደም ነው ያለ። ይሄ ማለት የፍጡርነት ጠባይን ይዞ አማላጅ ነው ማለት አይደለም። ከራሱ ጋር የሚያስታርቅ ይቅር የሚል ታራቂ አስታራቂ እርቅ ሆኖ ሶስቱንም ሆኖ ልክ መስዋዕት እሱ ነው፣ መስዋዕት ተቀባይ እሱ ነው፣ መስዋዕት የሚሰዋም እሱ ነው እንደምንለው ሁሉ ስለኛ የሚማልደው ሲባል ሰው ነውና በሰውነቱ ይህንን ቃል ይናገረዋል። የሚያደርጉትን አያውቁምና ይቅር በላቸው። እስጢፋኖስም ከጌታችን ከኢየሱስ ክርስቶስ ተምሮ አድርጎታል። የሐዋርያት ሥራ ምዕራፍ 7 ላይ የድንጋይ ክምር እየከመሩበት የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናግሯል። ለዚህ አሁን ክርስቶስ አርአያ ለመሆን የሚጠሏችሁን ውደዱ ለማለት ማለት ነው። እየቸነከሩት እያደሙት የሚያደርጉትን አያውቁምና ይቅር በላቸው አለ። አርአያ ለመሆን ይሄው እስጢፋኖስ ከሱ ተምሮ በድንጋይ የሚደበድቡትን የሚፈነክቱትን የድንጋይ ክምር የከመሩበትን የሚያደርጉትን አያውቁምና ይቅር በላቸው አለ። ስለዚህ ሌላው መልክ ደግሞ አርአያነት ነው። ሰው መሆንን ያየን እንደሆነ ግን ቅድም እንዳልኩት ነው። ክርስቶስ አምላካችን ሰው ነው። ሰው የሆነ አምላክ ነው ወይም አምላክ የሆነ ሰው ነው። ስለዚህ ሰውነቱን የተመለከተ ቃል እሱ ጋር እናያለን፣ ከአብ ከመንፈስ ቅዱስ በተለየ ሁኔታ። ለዚህ ዛሬም ስጋውን ስንበላ ደሙን ስንጠጣ በስጋውና በደሙ በኩል ከሱ ጋር እንታረቃለን፣ ከአባቱ ጋር እንታረቃለን፣ ከመንፈስ ቅዱስ ጋር እንታረቃለን፣ በህይወት እንኖራለን። ህይወትን የምናገኘው በክርስቶስ ስጋና ደም በኩል ነው። ስለዚህ ስለኛ የሚማልደው ማለት በዚህ አንጻር ነው መታየት ያለበት ማለት ነው ባጭሩ። ችግሩ አሁን በዚህ ቃል ላይ የሚሳሳቱት ሰዎች ስጋዊ ባህሪውን ብቻ ይይዙና መለኮታዊ ባህሪውን ይረሳሉ። ይኸውልህ ችግሩ ይሄ ነው። ለምሳሌ እኔ አሁን በዚህ ሰዓት እያወራሁ ያለሁ ነፍሴ ናት ወይስ ስጋዬ? ከአንተ ጋር ቃለ መጠይቅ እያደረግን ነፍስ ነች። ምን ዲፔንድ ሊያደርግ ይችላል በእኔ ግንዛቤ። ዝም ብለህ ነፍስ ነባቢት ናት፣ መናገር ትችላለች። ግን ሰውየው ዝም ብሎ ስጋውም ሊያወራ ይችላል። የሚያደርጉትን አያውቁምና እንደተባለው ዝም ብሎ በደመ ነፍስ እንደ እንስሳ ሊያወራም ይችላል። ነቅቶ ደግሞ ከመንፈሱ በነፍሱ ሊያወራ ይችላል። ይሄ አለ አይደለ? አንዳንድ ጊዜ እኮ ሳናቅ በደመ ነፍስ እናደርጋለን። ነቅተን ግን ከአምላካችን ጋር በመንፈስ ተገናኝተን ልክ ሐዋርያት እንደተባሉ ስለምታወሩት አታስቡ፣ መንፈስ ቅዱስ በእናንተ ውስጥ ሊያወራ ይችላል። እሱ ደግሞ ሌላ እሱ ነው። ግን አሁን እኛ እንደዚህ ስንነጋገር በቤተክርስቲያን ትምህርት እኔ ስናገር አሁን ስሙር ሲመጣ እናንተ ስትጠሩት እኔ ሲቀመጥ እናንተ ነፍሴን መጥራት አትችሉም። ነፍሴን የምትጠሩት በስጋዬ በኩል ነው። ስጋዬ ከሌለ ነፍሴን ስልክ አታነሳም፣ ከእናንተ ጋርም አትግባባም። ስጋዬን ብቻ ደግሞ ብትጠሩት የእናንተን መልእክት መስማት አይችልም፣ መናገር አይችልም፣ ስጋ ብቻ። ስለዚህ የምታወቀው አዋቂዋ ነፍስ የማያውቀው ስጋ ጋር ተዋህዳ አንድ ላይ ያለን እንጂ አሁን እዚህ ነፍስም ስጋም አይደለም። ነፍስም ሁለቱም ናቸው እንጂ ከስጋ በተዋህዶ ነው እዚህ ያለሁት። አሁን ማን ያዘዋል ሲባል ሰው ሲጠራህ
ነፍስህን ወይስ ስጋህን? አንድ ላይ ነን እንጂ አሁን ስጋዬን ካልክ አስከሬን ነው እየጠራ ያለው ማለት ነው። አይሆንም። ስጋህን ብቻ ሊጠራው አይችልም። ማን ያዘዋል የሚባለው ሰው የነፍስና የስጋ ውጤት ነው። አስከሬን ከሆነ በኋላ ግን በስምህ አትጠራም። ነፍስ የለም አስከሬኑ ነው የሚባለው። ሁላችንም አስከሬን ነው የምንባለው። ነፍስ ከሌለኝ እንዴት በስሜ ይጠሩኛል? ስም ያለው ሰው ሞቷል። ክርስቶስ አምላካችን በሰውነቱ የሚሰራውን ስራ እያዩ ሰዎች ለአምላክነቱ የሚገባውን ክብር ያሳንሱታል። በአምላክነት የሚሰራውን ስራ ደግሞ አይተው የለም ሰው ብቻ እንትን አምላክ ብቻ ነው ሰውነቱ የለም ብለው ይካዱ ደግሞ አሉ። የሚገርም በባህር ላይ ሲራመድ አይተው እንዲሁ በንጽህና መወለዱን ከፍ ለማድረግ ፈልገው የለም የሰው ዘር እሱ የሰው ባህሪ የለበትም ብለው ይካዱ መናፍቃን አሉ በቤተክርስቲያን ታሪክ ውስጥ። መለኮታዊ ባህሪውን ከስጋዊ ባህሪው፣ ስጋዊ ባህሪውን ከመለኮታዊ ባህሪው ሳንቀላቅል ነው ማመን ያለብን። ይሄ ሲቀላቀልና ሲምታታ ግን አማላጅ የሚለውን ዝቅ ማድረግ ዝቅ ያደረገውን ነገር ወይም ደግሞ ከፍጡራን እንደ አንዱ አድርጎ ማየት። አሁን ለኔ ቅዱስ ገብርኤል ቢያማልደኝ ወደ ፈጣሪው ነው። እመቤቴ ብታማልደኝ ድንግል ማርያም ወደ ፈጣሪዋ ነው፣ ወደ ልጇ ነው። ጻድቃን ሰማዕታት ቢያማልዱኝ ወደ ፈጣሪያቸው ነው። ኢየሱስ ክርስቶስ ያማልደኝ ወዴት ነው የሚለውን ጥያቄ ደግሞ መለስ ያስፈልጋል። እሱ ወደ ራሱ ነው። ልዩነቱ ይሄ ነው። ወደ ራሱ ማለት ነው እርሱ ራሱ ይቅር የሚል አምላክ ነው። ሌሎች እኮ ይቅር አይሉም። አሁን ጻድቃን ሰማዕታትን ብታይ ወደ ይቅርባዩ አምላክ ነው የሚያደርሱ እንጂ እነሱ መነሻ ናቸው እንጂ መድረሻ አይደሉም። ክርስቶስስ ስለኛ የሚማልደው ሲባል መነሻም እሱ ነው፣ መድረሻም እሱ ነው። ከአብ ከመንፈስ ቅዱስ ጋር አንድ ስልጣን ስላለው። ስለዚህ ይሄ ውዝግብ የመጣው መለኮታዊ ባህሪንና ስጋዊ ጠባይን ከመቀላቀል የተነሳ አንዱን በመርሳት ምክንያት ነውና መለኮታዊ ጌትነቱን እግዚአብሔርነቱን ከመርሳት የተነሳ አማላጅ የሚለው ቃል በጣም ተለጥጦ ሌላ መልክ ያዘ እንጂ ኢየሱስ ክርስቶስ እውነት ነው በለበሰው ስጋ አራያ ለመሆን ቤዛነቱንም ለማሳየት ይህንን ቃል የሚያደርጉትን አያውቁምና ይቅር በላቸው። ሌሎችም ጸልየዋል እኮ አይደለ? ለምን ነው የጸለየ? ይቺ ጽዋ ከኔ ትለፍ ያለ እሱ እኮ ይህን ማለት አይጠበቅበትም። ፈርቷል አይደለ? እንዴ ሊሞት መጥቶ ለምን ይፈራ? እኔ አሁን ለምሳሌ ልትሞት ነው ቢሉኝ እፈራለሁ። ለምን? እሞታለሁ ብዬ ስላልመጣሁ። አስቦበት የመጣው ሞት ላይ ለምን ነው የፈራ? ወንጌላውያን እኮ ፈራ እያሉ ጽፈውልናል። ይቺ ጽዋ ከኔ ትለፍ እያለ እየተጨነቀ እና ይህንን አባቶቻችን ሲያብራሩት የፈራ እንደኛ ፍርሃት አይደለም። ሳዊሮስ የሚባል ቤተክርስቲያን ሊቅ አለና ከኛ ፍርሃትን ለማራቅ ሞትን እንፈራዋለን አይደለም? የሞትን ፍርሃት ለማራቅ እሱ ፈራ። እሱ ባይፈራ ኖሮ እነ ቅዱስ ጳውሎስ ለሄድ ወደ ክርስቶስ እናፍቃለሁ ብለው ሞታቸውን አይናፍቁትም ነበር። የሚናፈቅ ሞት የመጣልን የማይፈራ ሞት የመጣልን የሞት መውጊያ ሲሰበር ነው። ስለዚህ የሞትን መውጊያ የሚሰብረው እሱ ሲፈራ ነው። ስለዚህ አባታችን አዳም በድፍረት ነው ሞትን ያመጣው፣ ክርስቶስ ደግሞ በፍርሃት መለሰው ማለት ነው። በድፍረት ማለት ጸበለስን በልቶ። ስለዚህ አሁን ይቺ ጽዋ ከኔ ትለፍ ይላል። ፈርቶ አይደለም። ይሄ ሞት ከኔ በኋላ ለሚመጡ አማኞች በሙሉ ይለፍላቸው ሲል ነው። በሞት ሞትን እንደሻሩ በፍርሃት ፍርሃትን ሻረው ነው። እንደዚህ ነው። ስለዚህ ይሄ ስለኛ የሚማልደው የሚለው እንዲህ አይነት እግዚአብሔራዊነት ያልተለየውን ስራ ጭምር የሚገልጥ ነው እንጂ ማማለስ ሲባል ዝም ብሎ ይሄ የቅዱሳንን ስራ ወስዶ እሱ ላይ ማላተም አይደለም።